ዛሬ የኔን እግር እንደዚህ የለወጠውን 4 እንቅስቃሴዎችን ዛሬ እናያለን። ጫማ ያወለኩት ፍላት ስላልሆነ ነው። ጫማዬ እግራችን ወለም እያለ የምንሰራ ከሆነ ሂፓችንና አላይመንታችንን ያዛባል። ያኔ ስኳት በምንሰራ ሰዓት ወገባችንን ሆነ ጉልበታችንን ጉዳት የሚያጋጥመን ማለት ነውና መጀመሪያ ዋርም አፕ አደርጋለሁ ስኳት። ትልቅ እግር መገንባት ማለት ትልቅ ዌይት መሸከም ማለት አይደለም። የተሸከምከውን ዌይት ሪዚስት በማድረግና ኮንትሮል በማድረግ በመቀጠልም ደግሞ ሪፒቲሽኑ ከ12 እስከ 15 ባለው ሚኒመም 8 ድግግሞች ልሰራ የምችለውን ዌይት መስራት አለብህ። ኮንትሮል ማድረግ አለብህ ዌይቱን ማለት ነው። 50 100 ለስትሪንግ ስሰራ 190 ኪሎ እሄዳለሁ እና ስኳት አሁን ግን የምሰራው እግሬን ለማሳደግና ሞር ማሱ እንዲጨምር ነው። ሃይፐርትሮፊ ስለሆነ ለስትሪንግስ ከምሰራው 60% ቀንሼ ነው የምሰራው ማለት ነው። ይሄ ሁለተኛ ሴቴ ነው። አይ ቲንክ 120 ኪሎ ማለት ነው። 120 ላይ ሜቢ 15 ጨምርና ደግሞ በቀረው 8 ድግግሞች ይገባሉ ማለት ነው። በጣም መጥፎ ነው። በጣም ሄቪ መሸከም ሰውነታችን ያው ምንም አክሰሰሪ የለውም እና ጉዳት ከሚያዳርገን ጡንቻችንና አጥንታችን መሸከም በሚችለው ቀስ እያለን በአዳፕቴሽን ነው ጡንቻችን መሸከም የሚችለው እና በአንዴ ብዙ እየተሸከምን ራሳችንን ባጭሩ አንቅጨው። እግራችሁን ሄቪ ስለተሸከማችሁ አያድግም እግራችሁ።